አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሸቃላ ሚዲያ ቤተሰቦች እንደምሰነበታችሁ፣ ከኔ ጋር ሁሉ አማን ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ለየት ያለ ነው። መዳም እንደምትወድሽ እርግጠኛ ሆነሽ መዳም ቤት ዘና ብለሽ እንድትኖሪ የሚያደርጉ ዋና ዋናዎችን ነገሮች ነው የምነግራችሁ። እስከ መጨረሻው ተከታተሉ። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁ እንደዚሁም ሼር አድርጉላቸው። ቢስሚላህ ሰለላሁ ዐለይሂ ነብይ። እኔ አንድ መዳም ቤት ሰርቼ አይደለም ወይም ሁለት ሶስት መዳሞች ቤት ሰርቼ አይደለም ስለ መዳም ጸባይ ወይም ደግሞ ስለ ልጆቿ ምናምን እስካሁን ከተናገርኳቸው ነገሮች አንድ ቤት አይደለም ይሰራው። ቢያንስ እኔ በቆጥራቸው ከ500 በላይ መዳም ቤቶች ሰርቻለሁ ማለት ነው። የሆነ የስራ አለማወቅ እንደዚሁም ደግሞ የመሞላቀቅ ምናምን አይነት ስሜት ሊመስላችሁ ይችላል። እንደዛ አይደለም። እኔ በጣም ከመነግራችሁ በላይ ከማንም ሰው በላይ ብር በጣም እወዳለሁ ማለት ነው። እንኳንም ወደድኩት። ብር በመውደድ አላፍርበትም። እና የሆነ ስራ እረፍት ቤት መዳም ተሳፍራ ይሆናል ወይም በሆነ ነገር ቤት ሆንኩ አይደል? ከዛ ወዳው አንድ ቀን ሁለት ቀን አላድርም። በሁለተኛው ቀን ስራ ሄዳል። ለምን የሆነ 5 ስራ አለ 8 ስራ አለ ሲሉ እንዴ ያ ነባሩ ስራ ቋሚ ስራ ሰው የሚሰራበት እያለ ከዛ በታች ወርዶ ከመጣ ለምን እዛ ስራ ሁኔ እኮ ሌላ ሲመጣ ጥዩ ሄዳለሁ ብዬ እዛ ስራ ሄጄ ከዛ የሆነ ምክንያት ፈጥሬ አዲስ መጣልኝ ስራ ሄዳለሁ። ስራ አፈላልጌ ማለት ነው። እስከማፈላልግ ስራ ላይ ሁኔ አሳልፍ ነበር። ጠለብ ያመጡ ነበር። ውጭ ሆናችሁ ስትሰሩ ብዙ ስራችሁን የምታጡት ጠለብ በማምጣታቸው ምክንያት ነው። ወይም እንደዛ ሆኖ ቢያንስ ከ500 በላይ መዳሞች ቤት ሰርቻለሁ። እና እኔ ካልተናገርኩ ስለ መዳም ማን ይናገር ነው? እኔ ደግሞ ያንን ሁሉ መዳሞች ካልሐፈዝኩት ካልያዝኩት የነሱን ጸባይ እንዴት አድርጌ ለመናገር ብቅ ሆናለሁ? እና ለዛም ነው ብዙ ልጆች ዩቲዩብ ያላቸው ለነሱም እድል ነው የኔ መናገርና ሄደው ኮፒ አድርጋችሁ የምትሰሩ ይሄን ቪዲዮም ኮፒ አድርጋችሁ እንደለመዳችሁ ትሰሩት ማለት ነው። እውነታውን ነው የምናገረው፣ የነበረውን ትክክለኛ ጸባያቸው ነው። በፍጹም የማይወዷችሁ መዳሞች አሉ፣ ደግሞ የሚወዷችሁ መዳሞች አሉ። የማይወዷችሁ እናንተ ነቅስ ወይም ጎደሎ ኑሯችሁ አይደለም። ታየ አረቦች አንዳንድ ጊዜ ምን ይላሉ መሰላችሁ? ላትሰዓል ዶክተር ሰዓል ሙጀረብ ይላሉ። ዶክተርን አትጠይቀው የሞከረን ሰው ጠይቀው ይላሉ። ጠባን ተሞክሮ ከኔ ጋር ስላለ እነሆ ቆንጆ ሴቱ ነሽ፣ የደስ ያለሽ ነሽ፣ በቃ ቆንጆ ነሽ የምትባይ ሴት፣ በቃ በራስሽ የምትተማመኒ አይነት የለበሽው የሚያምርብሽ ቶብ የሚሆን ምንም አንቺ መዳምሽ አጭር ከሆነች ትወደኛለች ብለሽ በፍጹም እንዳትጠብቂ። ምን ባረጋት፣ ምን ባስደስታት ነው፣ ምን ብሰራላት ነው ያልሽ ሁሌ አፈርደምም እንዳትግጪ። አጫጭር መዳሞች ተራ ኸልቅ ያኒ ፈጣሪ ነው የፈጠራቸው፣ አጭር መሆኑ ረጅም ግን ባለትዳር አጭር መዳሞች ከብዙ ተሞክሮ የተነሳ በፍጹም ለሰራተኛቸው ራህማ አያውቁ ማያሪፉ። እቃ ተሰበረ ሐስቢ አላህ ወነዕመል ወኪል አላህ ይክስር ይድክ ነው የምትልሽ። ያኒ ሐስቢ አላህ ወነዕመል ወኪል እጅሽ ይሰበር ነው የምትልሽ። ለሽ ማትንትብሂ ነው የምትልሽ። ለምን ጥንቃቄ አታደርጊው ነው የምትልሽ። ወላኪን የወደደችሽ ቀን አጫጭር መዳሞች መቼ ነው ሰው የሚወዱት መሰላችሁ? ወልደው ካበቁ በኋላ እድሜያቸው ከገፋ በኋላ አሰል ነው የሚሆኑት፣ ማር ነው የሚሆኑት። ወላኪን በሸባብነታቸው ሙደረሳ በሆኑበት ዘመናቸው በዛ ላይ አስዋ ናቸው፣ በጣም ክፉ ናቸው። በጣም አጭር መዳም ጥሩ ናት ብትሉኝ ወይ ገና አላገባችም ወይ ሙጠለጋ ከባሏ የተፋታች ናት ወይ ብቻዋን ነው የምትኖር። ከነዚህ ውጭ ጥሩ መዳም አትመጣም። ኦኬ እንድትወድሽስ የሚያደርገው ነገር ምንድነው? ይቺ ትወደኛለች ብለሽ እንዳትጠብቂ። ይቺን መውደድ አታውቅም እነዚህ መስፈርቶች እስካላሟለች። ወላኪን ጠቢዓዬ ቆንጆዋ መዳም ሙህተረማ ወያቺ እንዴት ነው የምትወድሽ? እንደምትወድሽስ በምን ታውቂያለሽ? አወለን ተኝተሽ በፍጹም አትቀሰቅስሽም። ለውሃጃ ደሩር ይሁን በጣም አስቸኳይ ጉዳይ ይሁን ባሏ ምግብ ይፈልግ ልጆቿ ምግብ ይፈልጉ በጣም ውልቅቅ ያለችው መዳም ምንም መስራት የማትችለው ኩሽና ታገኛታለሽ። ሳሎን ላይ ዕቃ ታነሳሳለች ምናምን በቃ ስለምትወድሽ ኢህቲራም ላንቺ ክብር ስላላት። አወለን ሁለተኛ ሸቃሎች ነን። የሚሰራ ሰው ዕቃ ይሰብራል። ዕቃ ሲሰበር ምንድነው የምትልሽ? ተሰበረ ብለሽ ስትነግሪያት ወይም ደግሞ ስትሰብሪ ስታይሽ እንከሰር ሸር ነው የምትለው። እንከሰር ሸር
ሸር ተሰበረ ወይም ደግሞ ፊዳኪ ትልሻለች። ላንቺ በቃ ፊዳ ሆነ እንኳን ተሰበረ ጦስሽን ይዞት ሄደ ትልሻለች። ፊዳኪ ማለት ያ ጦስሽን ይዞት ሄደ እንደማለት። ይሄን የምትልሽ መዳም ስትወድሽ ነው። ካልወደደችሽ ዝም ብላ ሳትነጋገርሽ ራሱ ገልመጥ አድርጋሽ ነው የምትሄደው፣ ወይም ደግሞ ታኮርፍሻለች ማለት ነው። ይሄ የመዳሞች ሲወዱሽ የሚያሳዩት ጸባይ ነው። እንከሰረሸር ፊዳኪ ሚሉሽ ወደውሻል ማለት ነው። እቺ መዳም በጣም ወዳሻለች። መልካም ስራ ይሆንልሽ። ሌላው ልብስ ልትወጣ ስትል አንዳንድ መዳሞች ጂቢ አባያ ይላሉ ሊወጡ ሲሉ። ያን ጊዜ በደንብ እንዳልተኮሽ ወይ ውስጥሽ ያውቃል ወይም ስራ በዝቶብሻል ወይም የሆነ ተእሲር አለው። ያንን ነገር አንቺ ያጎደልሽውን ነገር መዳም ቶሎ ነው የምታውቀው። በጣም በዚህ በኩል ጎበዞች ናቸው። የጎደላቸውን ነገር ከንጽህና የሚሆን ከምንም በጣም ያውቃሉ። ግዛዝ በእጃቸው የሚዳብሱ አይደሉ እንዴ እንኳን ያንን። ስለዚህ ያንን ነገር ስታይ ደግሞ ዝም ብላ ኻላስ ትልሻለች። መዳም ከወደደችሽ ኻላስ ታበዛለች። ኻላስ ይስቲር ካለችሽ መዳም ወዳሻለች። ለው ሰዓቴን 2 ሰዓት ትጠብቅሻለች እንጂ አበያዋ ሳይስተካከልላት አትወጣም፣ ክፉ ከሆነች ወይም ደግሞ ካልወደደችሽ ማለት ነው። ስለዚህ ማንኛውንም ልብስ ተኩሰሽ አይታው ነቀስ ካለው ዝም ካለችሽ ወይም ደግሞ ኻላስ ሌላ ጊዜ ትከምልያለሽ ስትልሽ እያጸዳሽ እቺ መዳም ወዳሻለች። ስለዚህ ቀብረር ብለሽ ኖሪ። ካልወደዷችሁ ማለት ነው ምንም ብትሰሩ ምንም ብታደርጉ ልባቸው አይገባም። ግን ደግሞ ያናንተ ችግር ኖሮባችሁ አይደለም፣ እናንተን እነሱ ስላልተቀበሏችሁ ያለ መቀበል ችግር ነው። ኦኬ፣ ሶስተኛ ላይ ይዤላችሁ የመጣሁት ምግብ ነው። አዲስ ስትሄዱ መዳም ቤት ዋው ያ ሐቢብቲ ያ ዐምሪ ያ ዐሰል ተዓሊ ኩሊ መዓና ተዓሊ ተቀዲ መዓና ትልሻለች። ነይ ከኛ ጋቢ የኔ ቆንጆ የኔ ማር ወረቢ። እንደዛ አይነት መዳሞች ተቃራኒውን ነው የሚነግሯችሁ። طيب ምን ትልሻለች? ተዓሊ ኩሊ ማፊ ፈርቅ በእኛ ትላለች። በእኔና በእናንተ መሀል ሰው ነው፣ ልዩነት የለም፣ ነይ ቤት ትልሻለች። ግን ይሄንን ስትልሽ ከጀርባ ተቃራኒ ነው የምትነግርሽ። መፍሩት ባላለችው ነበር፣ ቃሉን ባላወጣችው ነበር። መጀመሪያ ፊ ፈርቅ በይነና ብላ ካለች ማፊ ፈርቅ ካለች ያኔ ፊ ፈርቅ እያለች ነው። አረብ የሆነ ነገር ፊት ለፊት አይናገሩም፣ ብልዓግስ ነው የሚናገሩት። ሁልጊዜ የሆነ ጉዳዩን ገልብጠው ነው የሚናገሩት። እና የሆነ ካንቺ ነቅስ አለ ላ የለም፣ አንቺ ካሜላ ነሽ ማሻአላ አለይ። ግን እሷ የምትፈልገው ነገር ምንድነው? አንቺ እኩል እንደሆንሽ ሰው ነው፣ ሰራተኛ ስለሆንሽ እንዳይከፋሽ ምናምን ትልሻለች። ብልዓግስ የተጣላሽ ቀን ምንም ፈክረ ሐሊክ ትልሻለች። ከአሜሪካ የመጣሽ መሰለሽ እንደ ከሀበሻ ነው ያሉ ነው ሚዲያ ላይ ታችኋቸዋል። ለመዳሞች ኬፍ ይጎሉ ከኢትዮጵያ ከሀበሻ ምድር እኮ ነው የመጣሽ። በጣም አንፍተኽር ነህነ ምን الحبሻ መጣናል አልহামዱሊላህ። ላኪን እነሱ እንደዛ ነው የሚሉ። አወል ስትገቢ ማሪ ያለችሽ መዳም በኋላ ላ እሹፊክ ማ عندي خير ነው የምትልሽ። ስለዚህ ወዳው የሚያመጉሷችሁ የሚንከባከቧችሁ መዳሞች ውሸታምና አስመሳይ የማይወዷችሁ ቀልበስ ሶዳ መዳሞች ናቸው። የእውነቴን ነው የምላችሁ። የምትወድ መዳም ገና ቤቷ ስትገቢ ማሻአላ ንግግሯ ስርዓት አለው። የራስሽ ነገር ነው የምትሰጥሽ። በቃ ቢ አለ ኬፊክ፣ ጠጪ አለ ኬፊክ፣ ስሪ አለ ኬፊክ። ግን ነይ ከኛ ጋር ሁኒ፣ ነይ ቶሎ እንስራሽ፣ እናበጥርሽ፣ እንደዚህ እናርግ የሚሉት መዳሞች እንትብሁ ሸረኞች ናቸው። ጠይብ እኔ ብዙ ጊዜ ስራ ሲሄድ ውይቺ መዳም እኮ በጣም ማርና ትላል ምናምን፣ ከወር በኋላ ትንገለብ። እኔ እኮ ማገሰርት እኔ እኮ ከስራዬ እኮ ያጎደልኩት ነገር የለም። ላ እሷ ናት ችግሩ፣ እሷ ጋር ስለሆነ ትቀየራለች። ለምንድነው የተቀየረችው? ችግሩ እሷ ጋር ነው፣ እያስመሰለች ነው። በጣም አስመሳይ መዳሞች ለመጀመሪያ ጊዜ ማሮች ናቸው። ስለዚህ መጀመሪያውን አትዩ። ለዛም ነው የሀገራችን ሰዎች ሲተርቱ ምን ይላሉ? የሰው ጸባይ በአመቱ የከብት አመት በለቱ ይላሉ። ከብት ወዳው ይወጋቸዋል ወይም ይረግጣቸዋል። ላ መዳሞች ግን ወዳው አሰል ናቸው። ቀስ እያሉ በሰል ሽንኩርት ይሆናሉ። ከማር ወደ ሽንኩርት አስቡት። ሪሃቱ في فرق بين العسل والبصل። المهم አሁን ዛሬ ነገርኳችሁ 4 ነገሮች ናቸው። እነዚህ 4 ነገሮችን ከኔ ነው ጉድለቱ። መዳም የማትወዲ ችግሩ ከኔ ስለሆነ ነው ብለሽ ጠብር ግፋ አትበይ። ይዘት ባትሮህ ትሽረብ ባህር معليك يا حبيبتي
ከፈለጋት እሷ ሄዳ ወንዝ ትጠጣ ትዋኝ፣ ቤቱን ታንጓጓ። መዳም አትወደኝም፣ ምን ባረግ ይሻለኛል? ስቅቅን ይልሳቀቅልሽ ሀቢብቲ። ሆዳቸውን እንጂ ሰው ወደው አያውቁም። ወላኪን ባዕደል መዳም አንዳንዶቹ የሚወዱ አሉ። ስለዚህ እነዚህን ነገሮች ካያችሁ ፊዳክ ይቃ ሲሰበር ካለች ተኝተሽ ወጡ ሰውት ኮም ስትል ከሰማሻት ልጆቿንም ቢሆን ድምጻችሁን ቀንሱ። ታመሽ ከሉሃ ተርታህ በተለይ ሴቶች ቢያንስ በወር አንድ ጊዜ ምናምን ታባነ ስንላቸው እነመዳ ሮሄርታህ ይላሉ። ሂጃረፍ በይ ይላሉ። እና መልጉፋ ወያችኛዋ ልክፍቷ ታሊ ልትተኝ እኮ አይደለም የመጣችሁ ልትሰሪ ነው ትላለች። ዋህድ ዮም ቢላህ አለይኩም አንዲት ቀን ታመሽ ልትተኛ አይደለም የመጣችሁ ማጅቲ ትናሚ እንደነ ጅቲ ትሽተግሊ ያ ትሽተግሊ አው በሰፍሪክ ትልሻለች። ትሳሪ እንደው ሰሪ አለዛ አሳፍርሻለሁ ለአንዲት ቀን። አታ ጣቢያ ያ ጀማ ከ8 ሰዓት በላይ ከ9 ሰዓት በላይ ከ10 ሰዓት በላይ ተቆሞላቸው ለስራ ይችን አንድ ተናዙል ለማድረግ በጣም ይንገበገባሉ። እነዚህ የማይወዱ መዳሞች ናቸው። የሚወዷችሁ መዳሞች ደግሞ የዚህ ተቃራኒ ያሳያሉ ማለት ነው። አህብኩም እንዳይበዛ ቪዲዮ ስለምፈልግ ነው፣ እንዲበዛባችሁ አልፈልግም። እወዳችኋለሁ። ይሄ ነገር በጣም ይጠቅማችኋል። ስለተከታተላችሁን ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።